ቡራ ቀብራራው እንደምታዩት ማለት ነው። በአመሻሽ ከችሏል ማለት ነው። ቀብረረር ብሎ እንግዲህ ጓደኛው እንደምታዩት አምሮበት እሱም ከኋላው ጸጉር ቤት ተላላችሁ። ቡራ ቀብራራው እንግዲህ ጸጉር ቤት ይገኛል ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ያው ድምጼንም ደግሞ ይዞኛል ጉንፋን ማለት ነው። እና የኔ ወዶች የኔ ምርጦች ከረጅም ጊዜ በኋላ መጥቻለሁኝ። እኔም ጠፍቻለሁኝ። ስለዚህ የኔ ወዶች የኔ ምርጦች የጨረቃ ፋሚሊዎች እንድታበረታቱኝ እፈልጋለሁ ሁላችሁ ማለት ነው። ያው የምታበረታቱኝ ሰዎች ስላላችሁ ስለዚህ ከዚህ የበለጠ እንድታበረታቱኝ እፈልጋለሁ። ቻናሉን ወደ ቦታው መልሱልኝ። ይመጣለሁ እንግዲህ በአዳዲስ ቪዲዮዎች ማለት ነው። እንግዲህ እንደምታዩት ቡራና እንግዲህ ጓደኛው ጸጉር ቤት ይገኛል። ቡራ እንግዲህ ጸጉር ቤት ነው። ስለዚህ ፏ ብትን አድርጎ ይዞልን መጧል ማለት ነው። እንግዲህ ጓደኛው ደግሞ በጣም አምሮበታል። እንግዲህ እንደምታዩት ማለት ነው አምሮባቸዋል። እና ውዶቼ ምርጦቼ አበረታቱኝ፣ አበረታቱኝ፣ ወደ ቦታዬ መልሱኝ። ፕሊስ ፕሊስ ፕሊስ። ስትገቡ ደግሞ በላይ ግቡ እና እንግዲህ ከዚህ የበለጠ እንግዲህ በሰፊው ሁሌም እመጣለሁ ብዬ ተስፋ አለኝ። ስለዚህ ያው የዓለም መቻይ ስላለ ነው። እንዲሁም ደግሞ ያው አባቴም ደግሞ ትንሽ ስላረፈ ለዛ ነው የጠፋሁት። እሺ የኔ ውዶች ያው ብዙም ደስተኛም አይደለሁም ግን ቻናሉ በጣም ስለቀዘቀዘ ያለፊ መስራትም አለብኝ ስላሰብኩ ነው። እሺ የኔ ውዶች የኔ ምርጦች፣ ስለዚህ እንድታበረታቱኝ ሁላችሁንም ፈልጋለሁኝ። እንድትለዩኝም አልፈልግም ማለት ነው። እና የኔ ውዶች የኔ ምርጦች አበረታቱኝ ፕሊስ ፕሊስ፣ ወደ ቦታ ይመልሱኝ። እና የውልዬ ለድምጼ ጥራት ደግሞ ይቅርታ፣ ጉንፋንም ምንም ስለያዘኝ ነው። የጥሩ ሙድም ስላልነበርኩ ነው። ለዛ ላይ ጠፋሁት። ያው ከሳምንት በላይ ሆኖኛል ከጠፋሁት። በጣም ቆይቻለሁ ከጠፋሁኝ ማለት ነው። ስለዚህ አበረታቱኝ የኔ ውዶች የኔ ምርጦች፣ ሁላችሁንም ያው እወዳችኋለሁ። የጨረቃ ፋሚሊዎች ሁላችሁንም ያው ሌሎቻችሁም ስለምትመጡ እንድታበረታቱኝ እፈልጋለሁኝ። መልካም ቆይታ